ጉባኤ ያካሄደው ህወሓት ምክትል ሊቀመንበር አማኑኤል አሰፋ በትግራይ መፈንቅለ መንግስት ተካሂዷል የሚባለው ፍጹም ውሸት ነው። ህወሓት በጊዜ አስተዳደሩ ያለውን የስልጣን ድርሻ ከማስተካከል የዘለለ አንዳች የወሰደው እርምጃ የለም አሉ። ህዝቡን በተዛባ ወሬ ወደ አላስፈላጊው ዥንበር በማስገባት መሬት ላይ በሌለ ግጭት ውጥረት ውስጥ ማስገባት ኃላፊነት ከሚሰማው ፖለቲከኛ የሚጠበቅ አይደለም ሲሉም ተናግረዋል። ህዝቡ የሚያሰጋ ነገር በሌለበት ሁኔታ ገንዘብ ከባንክ ለማውጣትና አስቤዛ ለመግዛት መሯሯጥ አይገባውም ሲሉም ገልጸዋል። በትግራይ ክልል ባለው ሁኔታ ነዋሪዎች ጦርነት ይቀሰቀሳል በሚል በስፋት ከባንክ ገንዘብ እየወጡ አስቤዛን በስፋት እየገዙ ይገኛሉ። አቶ አማኑኤል ህወሓት በፕሪቶሪያ የሰላም ስምምነት መሰረት ለፌዴራሉ መንግስት የሰጠው እውቅናን በማጠናከር በመመካከር መስራቱን ይቀጥላል ያሉ ሲሆን ፓርቲው ባነሳቸው የጊዜያዊ አስተዳደር ፕሬዝዳንት ምክትል ከፌዴራል መንግስት በመተማመን አዲስ ፕሬዝዳንት ይመርጣል ሲሉም ተናግረዋል። ህወሓት የትግራይ ሰራዊት በማያሳምን መንገድ ለመበታተን የሚደረግ ሴራ እንጂ ዲዲአር መተግበርን አይቃወምም ያሉት ምክትል ሊቀመንበሩ ፕሬዝዳንት ነበር ሲሉ የጠሯቸው አቶ ጌታቸው ረዳ በከፍተኛ የሰራዊት አመራሮች የወሰዱት እርምጃ በሌላ ስልጣን የተደረገና ተቀባይነት የሌለው ሲሉ አጣጥለውታል። አቶ አማኑኤል የተወሰኑ የህወሓት አንጃዎች ከኤርትራ መንግስት ጋር ግንኙነት አላቸው የሚል ወሬ በሬ ወለደ ውሸት ነው ሲሉ መልሰዋል። ከኤርትራ መንግስት ከኢትዮጵያ መንግስት እውቅና ውጪ የሚካሄድ ግንኙነት የለም ሲሉ አክለዋል። በኤርትራ ወታደሮች ቁጥጥር ስር ስለሚገኙ የኢትዮጵያ ትግራይ ክልል ቦታዎች ምንም ያሉት ነገር የለም። በተያያዘ የኤርትራ መንግስት የያዘው የትግራይ መሬት የለም ሲሉ አንድ የኤርትራ ከፍተኛ ባለስልጣን ጽፈዋል። ባለስልጣኑ የማነ ገብረ መስቀል ይድረስ ለግጭት ጠማቂዎች በሚል በኤክስ ገጻቸው ባሰፈሩት ጽሁፍ የፕሪቶሪያ የሰላም ስምምነት በተግበርና አለመተግበር የኢትዮጵያ ውስጥ ጉዳይ እንጂ ኤርትራ አይመለከታትም ብለዋል። የህወሓት መከፋፈልን ኤርትራን አይመለከታትም ያሉት ባለስልጣኑ የትግራይ ህዝብ የውስጥ ሰላም እንዲበጠበጥ ኤርትራ ምንም አይነት ፍላጎት የላትም ብለዋል። የተለያየ የፖለቲካ ሀሳብ ያላቸው የኢትዮጵያ ፖለቲከኞች የቀይ ባህርን አጀንዳ እንደ አዲስ በማቀጣጠል የአፍሪካ ቀንድን ለሌላ ተጨማሪ ውጥረት ከማስገባት እንዲቆጠቡ በማለት ባለስልጣኑ በገጻቸው ባሰፈሩት ጽሁፍ አሳስበዋል። ባለስልጣኑ ይህን ይበሉ እንጂ የኤርትራ ሰራዊት በኢትዮጵያ የትግራይ ድንበር አካባቢ በርካታ ቦታዎች ይዞ ይገኛል። በርካታ የትግራይ ምስራቃዊ፣ ማዕከላዊ፣ ሰሜን ምዕራብ ዞን የሚገኙ ቀበሌ ገበሬ ማህበራት በኤርትራ ወታደሮች ቁጥጥር ስር እንደሚገኙ ደጋግሞ የዘገበው ቴክቫ የኢትዮጵያ የመቀሌ ቤተሰብ አሁንም በመሬት ላይ የተለወጠ አዲስ ነገር እንደሌለ የአካባቢ ነዋሪዎች በመጠየቅ አረጋግጧል። መረጃውን ያገኘነው ቴክቫ ኢትዮጵያ ቴሌግራም ገጽ ላይ ነው። ይህንንም ተከትሎ የአሜሪካ፣ የዩናይትድ ኪንግደም፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ ጀርመን፣ አየርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉክሰምበርግ፣ ሃንጋሪ፣ ኔዘርላንድስ፣ ኦስትሪያ፣ ፖርቱጋል፣ ሮማኒያ፣ ስሎቬኒያ፣ ፊንላንድ፣ ስዊድን ኤምባሲዎችና የአውሮፓ ህብረት ልዑክ በኢትዮጵያ የጋራ መግለጫ አውጥተዋል። በዚህም መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችን፣ ሁኔታቸውንና እየተባባሰ ያለውን ውጥረት በትኩረት እየተከታተሉ እንደሚገኙ ገልጸዋል። እንደ አውሮፓውያን አቆጣጠር ህዳር 2022 ለተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለን ብለዋል። ይህ ስምምነት የመሳሪያ ድምጽ በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ እንደማይገባም አስገንዝበዋል። ለተከታተሉን እናመሰግናለን። ትኩስና መረጃ ከነ ምንጮቹ ለማግኘት ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን።